ዩቲዩብ በቪው እንደማይከፍል ታውቃላችሁ። የዩቲዩብ አልጎሪዝም በ2026 በጣም በተለየ ሁኔታ ነው የሚሰራው። ይህን አንደርስታንድ ካላረጋችሁ፣ ይህን ካላወቃችሁ የዩቲዩብ ቻናላችሁ መቼም አያድግም። ሰላም ቤተሰቦች እንኳን ደህና መጣችሁ። ይህ ሀበሻ ቴክ ላብስ ነው። በሀበሻ ቴክ ላብስ በሶፍትዌር ዲቨሎፕመንት፣ በሳይበር ሴኩሪቲ፣ ስለ ዩቲዩብ አጠቃላይ ስለ ቴክኖሎጂ ትሪኮች፣ ቲፖች፣ ሃው ቱ ጋይድስ የሚቀርቡበት ቻናል ነው። አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በዚህ ቪዲዮ ስለ ዩቲዩብ አጠቃላይ ስለ ዩቲዩብ አልጎሪዝም በ2026 ዩቲዩብ አልጎሪዝም እንዴት እንደሚሰራ እነግራችኋለሁ፣ አሳያችኋለሁ። የዩቲዩብ አልጎሪዝም ቪዲዮ አፕሎድ አድርገን እስከ ክፍያ ድረስ እንዴት ፕሮሰስ እንደሚያደርግ አብረን እናያለን። አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ቪዲዮውን እስከ መጨረሻው ማየት አለባችሁ። መልካም ቆይታ። ቤተሰቦች እንኳን በድጋሚ ወደ ሀበሻ ቴክ ላብስ በሰላም መጣችሁ። መግቢያ ላይ እንደነገርካችሁ ዛሬ በ2026 የዩቲዩብ አልጎሪዝም እንዴት እንደሚሰራ ጀርባ ያሉ ሚስጥሮችን ከኛ እስከ ዩቲዩበሮች ከኮንተንት ክሬተሮች ምን ይጠበቃል ሚለውን አብረን በደንብ እናያለን። ከቪዲዮ አፕሎድ አድርገን እንዴት ፕሮሰስ አድርጎ እስከ ፔመንት ድረስ ያለውን ፕሮሰስ አብረን እናያለን ማለት ነው። ይሄን ማወቃችን የ2026 የዩቲዩብ አልጎሪዝም ሲስተሙን ማወቃችን በዋናነት የሚጠቅመን አንደኛ ቻናላችንን ለማሳደግ በጣም ይጠቅመናል። ቶሎም ስኬታማ ለመሆን የግድ አልጎሪዝሙ እንዴት እንደሚሰራ ማወቅ አለብን። በዚህ ቪዲዮ ሁሉንም ነገር በዲቴል አብረን እናያለን ማለት ነው። መልካም ቆይታ ይሁንላችሁ። ቪዲዮውን ላይክ ማድረግ አትርሱ። እንቀጥላለን። አብዛኞቻችሁ እንደምታውቁት ዩቲዩብ ሪኮሜንዴሽን ሲስተም ነው። ብዙ ጊዜ ዩቲዩብ እንደ ፕላትፎርም እንደ የሶሻል ሚዲያ ፕላትፎርም አንደርስታንድ የሚያደርጉ ብዙ ሰዎች አሉ። ዩቲዩብ እንደ ፌስቡክ፣ እንደ ቴሌግራም፣ እንደ ቲክቶክ አይነት የሶሻል ሚዲያ ፕላትፎርም ሳይሆን ሪኮሜንዴሽን ሲስተም ነው ዩቲዩብ። አብዛኞቻችሁ እንደምታውቁት መጀመሪያ ቪዲዮ አፕሎድ እናደርጋለን። ዩቲዩብ ላይ ቪዲዮ አፕሎድ ካደረግን በኋላ ዩቲዩብ ምንድነው የሚያደርግልን? ለስሞል ግሩፖች ለስሞል ኦዲየንሶች ሼር ያደርግልናል ማለት ነው መጀመሪያ አካባቢ። ከዛ ኢንጌጅመንት ሜትሪክስ አለው። በዛ ሜትሪክስ መሰረት ቼክ ያደርገዋል ማለት ነው። ለተወሰኑ ግሩፖች ከለቀቀ በኋላ የነዛ ግሩፖች ኢንጌጅመንት ላይክ አድርገዋል፣ ምን ያክል ቆይተዋል፣ ቪዲዮውን አይተውታል። ለምሳሌ 8 ደቂቃ ቪዲዮ ከለቀቀ ምን ያክል አይተውታል፣ ላይክ አድርገዋል፣ ሼር አድርገዋል ምናምን የሚለውን በደንብ ያይና እነዛ በስሞል ግሩፖች የሰራውን አናላይዝ ያደረገውን ነገር አሪፍ ውጤት ካገኘ እነዛ ሰዎች ሙሉ ቪዲዮ እያዩ ላይክ አድርገው ኮሜንት አድርገው ቪዲዮውን እስከመጨረሻው ካዩት ዩቲዩብ በጣም ለብዙ ሰው ሼር ያደርግልናል። ግን እነዛ ሰዎች እያዩ ካለፉት ላይክ ካላረጉ ኮሜንት ካላረጉ ቪዲዮቻችን እስከመጨረሻው ካላዩ ቪዲዮያችን እይታ ማያገኝም ማለት እዛ ጋር ያቆማል ማለት ነው። በዲቴል ለማየት ያክል እንዳልኳችሁ መጀመሪያ አፕሎድ ነው የምናደርገው ቪዲዮ። ከዛ ቴስት ያደርግናል ለስሞል ኦዲየንሶች። ከዛ ኢፍ ፒፕል ሰዎች ሲቲአር የሚባል ነገር አለ። ክሊክ ስሩ ሬት፣ ዎች ሎንግ ታይም፣ ኢንጌጅመንት እነዚህን ቼክ ካደረገ በኋላ ሲቲአር የሚባለው ተብኔላችንን ስንት ሰው ክሊክ አድርጎ አይቶታል የሚለው ነው እና በኋላ መጣበታለሁ። ታይትል እና ተምኔል ስትሰሩ በጣም መጠንቀቅ አለባችሁ። የሲቲአር በፐርሰንት ነው የሚያስቀምጠው። ከፍተኛ ሲቲአር ያገኘ ቪዲዮ በጣም ለብዙ ሰው ይደርሳል ማለት ነው። ዎች ሎንግ ታይም ስንት ለምሳሌ ቅድም እንዳልኳቸው 8 ደቂቃ ቢሆን ስንት ደቂቃ አዩት ሚለውን ያያል። ላይኩን ኮሜንቱን ያያል። እነዚህን አይቶ ነው ሼር የሚያደርግልን ማለት ነው። ከዛ ኢምፖርታንት ሜትሪክስ 2026 ቅድም እንዳልኳቸው ሲቲአር አለ፣ አቨሬጅ ቪው ዱሬሽን፣ ዎች ታይም፣ ኦዲየንስ ሬንቴሽን፣ ኢንጌጅመንት ሲግናል ኤንድ ቪወር ሳቲስፋክሽንም በኤአይ ፊድባክ ሲስተም አለው ዩቲዩብ። ቪዲዮአችን ካለቀ በኋላ ይሄ ቪዲዮ ጠቃሚ ነው ምናምን የሚል ሰርቬይ ይሰራል ማለት ነው ዩቲዩብ። እነዛ ሰዎች ጥሩ ሬት ካደረጉን የኛን ቪዲዮ ጥሩ ሬት ካደረጉ ጥሩ ፊድባክ ከሰጡን ዩቲዩብ በጣም ለብሶ ሼር ያደርግልናል ማለት ነው። 2026 አልጎሪዝም ቪወር ሳቲስፋክሽን ክሊክ ስሩ ሬት ነው ዋነኛው ትልቁ ነገር። ቀደም አልኳችሁ ሲቲአር በጣም ወሳኝ ነገር ነው። ሃው ማኒ ክሊክ አፍተር ሲንግ ዮር ተምኔላችንን አይቶ ለምሳሌ ቪዲዮን ስክሮል እያደረጉ ወይም በኖቲፊኬሽን መጥቶላችሁ ስንት ሰው ክሊክ አድርጎ ስንት ሰው ገብቷል። ተምኔል ስትሰሩ በጣም መጨነቅ አለባችሁ። ተምኔል
ኮንተንታችሁን የሚገልጽ መሆን አለበት። በጣም ሳቢ መሆን አለበት። ስለ እንዴት ተምኔል እንደምሰሩ ከዚህ በፊት የሰራሁት ቪዲዮ አለ። ተምኔል መስራት ማችሉ ሰዎች እሱን ቼክ አድርጉት ማለት ነው። ኦዲየንስ ኦሪየንቴሽን ሰዎችን መያዝ አለብን። መግቢያ ላይ እንደነገርኳችሁ ብዙ ቪው ማግኘት፣ ለምሳሌ እኔ 1 ሚሊዮን ቪው ባገኝ ግን 1 ሚሊዮን ቪው 5 ሰከንድ 1 ሚሊዮን ሰው 5 ሰከንድ ብቻ ቪዲዮን ካየልኝ ምንም ጥቅም የለውም ማለት ነው። ሌላ ግን 1000 እይታ ያለው የ8 ደቂቃ ቪዲዮ ሁሉም ሰው የ8 ደቂቃውን ቪዲዮ ጨርሶ ካየልኝ ግን በጣም ወሳኙ ነገር ይሄ ነው ማለት ነው። አልጎሪዝም ዲፕ ዳይቭ እስኪ በደንብ ገብተን እንየው። የመጀመሪያው ዎች ታይም ነው። ዩቲዩብ ብዙ ዎች ታይም ያላቸውን ቪዲዮዎች በጣም ለብዙ ሰው ሼር ያደርግልናል። ሁለተኛው ኢንጌጅመንት ነው። ቅድም እንዳልኳችሁ ላይክ፣ ኮሜንት፣ ሼር፣ ሪዎች እና ሳቲስፋክሽን ሰርቬይም ጥሩ ሬት ለሚያደርጉልን ሰዎችም ለኛ በጣም ይጠቅማል ማለት ነው። ኒች አውቶሪቲ አንደኛ ይሄ ለምን ይጠቅማችኋል መሰለኝ? ኒች አውቶሪቲ እኔ ለምሳሌ ቴክ ኮንተንት ላይ ነው የምሰራው አይደል? ሌላ ኮንተንት መቀላቀል የለብኝም። የኔ ኮሚኒቲ የኔ እንትኖች ቤተሰቦች ቴክ ፈልገው ነው የቴክ ኮንቴንት ፈልገው ነው እኔ ጋር መምጣት ያለባቸው። ዛሬ የቴክ ኮንቴንት ለቀቄ ነገ የኢንተርቴንመንት ኮንቴንት ለቀቄ ከዛ ደግሞ ፉትቦል ከዛ ሙዚቃ ከዛ ምናምን እያረኩ ከለቀቁ ዩቲዩብ አልጎሪዝሙን ራሱ ግራ አጋባዋለሁ ማለት ነው። ስለዚህ የኔን ቪዲዮ ለማን እንደሚልክ ራሱ አንደርስታንድ ማድረግ አለበት። ስለዚህ ቢውልድ እንትናችን ኮሚኒቲ ቢውልድ ስናደርግ የኛ የሆነ ሪል የሆነ የኛን ኮንተንት ፈልገው የሚመጡ ቤተሰቦችን ማፍራት ይኖርብናል ማለት ነው። ሃው ዩቲዩብ ፔይስ ክሬተርስ እንዴት ነው የሚከፍለን? ዩቲዩብ እንዴት ነው የሚከፍለን? በ2026 እንዴት ነው የሚከፍለን የሚለው እናያለን። በ1000 ቪው 1000 ሞኔታይዝድ የሆነ ቻናል በ1000 ቪው ይሄ አርፒኤም ይባላል። ለኛ የሚከፍለን አርፒኤም እና ሲፒኤም እና አርፒኤም ይባላል። ሲፒኤም በ1000 ቪው አድቨርታይዘሮች የሚከፍሉ ማስታወቂያ የሚመጣው እነሱ የሚከፍሉት ነው። አርፒኤም ደግሞ እኛ የምንቀበለው ገንዘብ ነው። እኛ የምንቀበለው አርፒኤም ይባላል። እኛ 55% እንቀበላለን ከምናገኘው ገቢ፣ ያ ቪዲዮ ከሚያገኘው ገቢ አጠቃላይ ከማስታወቂያም ከቪውም ከሚያገኘው እኛ 55%ን እንወስዳለን። ዩቲዩብ ደግሞ 45%ን ይወስዳል ማለት ነው። ክፍያ ገቢያችን በተለያየ ኮንዲሽኖች በተለያየ ፋክተሮች የምናገኘው ገቢ ይለያያል ማለት ነው። አንደኛው ኦዲየንስ ካንትሪ ነው። ለምሳሌ የአሜሪካ የሚታይ አሜሪካ እና አፍሪካ የሚታይ ቪው በጣም የተለያየ ነው ማለት ነው። በተለይ ኢትዮጵያ ታውቃላችሁ አድሰንስም የኢትዮጵያ ፓርትነር ስላልሆነች በጣም ዝቅተኛ ነው። ቪፒኤን ካላበራን ኢትዮጵያ ውስጥ ማስታወቂያ ስለማይመጣ ማለት ነው። ስለዚህ የዩኤስ ትራፊክ እና ሌላ የአፍሪካ የናይጄሪያ የሳውዝ አፍሪካ ምናምን ኢቭን ልዩነት አለው ማለት ነው። አሜሪካ ላይ ሞር በጣም የአሜሪካ እይታ ካለው ገቢያችን ይጨምራል ማለት ነው። ሁለተኛው ኒች ኤንድ አድ ታይፕ ነው። እነዚህ ደግሞ ለምሳሌ ቴክ እና ፋይናንስ ኒቾች ላይ ኮንተንቶች ላይ እንትኖች አሉ፣ ሃየር ሲፒኤም አለው። በጣም ብዙ አዶች ይበዛሉ የቴክኖሎጂ ላይ እና ፋይናንስ ዙሪያ ላይ የሚሰሩ ኮንተንቶች ማለት ነው። ሶስተኛው ዎች ታይም ነው። ዎች ታይም ያው እንደምታውቁት ብዙ ለምሳሌ የ1 ሰዓት ቪዲዮ ካለን የ1 ሰዓት ቪዲዮ በ1 ሰዓት ቪዲዮ ውስጥ ብዙ ማስታወቂያዎች ስለሚመጡ በየሆነ ሰዓት በየሆነ ታይም ኢንተርቫል ብዙ ቪዲዮዎች ስለሚመጡ እሱ በጣም ይጠቅመናል ማለት ነው። እንዲሁም ሲዝን ከወር ራሱ አንዳንዴ ይለያያል። የሚገርማችሁ ዲሴምበር ወር ላይ የተሻለ ፔመንት እና እንትኖች ኢቭን ማስታወቂያዎች ሁሉ ዲሴምበር ወር ላይ ትንሽ ይበዛሉ ማለት ነው። ሾርት ሞኔታይዜሽን በ2026 ሾርት ሞኔታይዜሽን ይቻላል። በሾርት ቪዲዮዎች ሞኔታይዝ መሆን ይቻላል። ከነዚህ አድርገነው ሼሪንግ ፑል ማግኘት እንችላለን። ኤንጌጅመንት፣ ፐርፎርማንስ፣ ዎች ታይም ፐርሰንቴጅ ማግኘት እንችላለን ማለት ነው ከሾርት ቪዲዮዎች። ግን ሾርት ቪዲዮዎች እንደምታውቁት በዋናነት በጣም ትንሽ ሾርት ቪዲዮ ከአንድ ደቂቃ የአንድ ደቂቃ ቪዲዮ ብቻ ስለሚሆን ከአንድ ደቂቃ በላይ ከሆነ ሾርት አይደለም። ስለዚህ ከአንድ ደቂቃ በላይ መሆንም ስለሌለበት በጣም ትንጥዬ ዎች ታይም ነው ያለው፣ ዎች አወር ነው የምናገኘው። ግን የሾርት ትልቁ ጥቅም ቻናላችን በጣም እንዲያድግ ሾርት ቪዲዮዎቻችን የቻናላችን ኢንጌጅመንት እንዲጨምር ይረዱናል ማለት ነው። ስለዚህ ሾርት ቪዲዮ ስትለቁ በዋናነት ከገቢ ይልቅ ማተኮር ያለባችሁ ቻናላችሁ ብዙ ቪው ያገኛል፣ ብዙ ሰብስክራይበር ይጨምርላችኋል፣ ብዙ ኢንጌጅመንቱ ስለሚጨምር
ትኩረት ማድረግ ያለባችሁ ሾርቶች ላይ ገቢው ላይ ሳይሆን እነዚህ ነገሮች ላይ ትኩረት አድርጉ። ቢዮንድ አድሰንስ፣ ከአድሰንስ በተጨማሪ ዩቲዩብ ላይ እንዴት ነው ገቢ የምናገኘው? አንደኛው ኢቭን አብዛኛው ትላልቅ ኮንተንት ክሬተሮች ትላልቅ ዩቲዩበሮች ከአድሰንስ ብቻ አይደለም ገቢ የሚያገኙት። ስለዚህ እኛም እሱን እንደዛ ማድረግ አለብን። መጀመሪያው ስፖንሰርሺፕ ነው። ስፖንሰርሺፕ ከተለያዩ ኦርጋናይዜሽኖች ከተለያዩ የማስታወቂያ ድርጅቶች ጋር በመተባበር ወደኛ እኛ ቻናል ላይ ማስታወቂያ ማስነገር፣ ስፖንሰር እንዲያደርጉን ምናምን ማድረግ እንችላለን ማለት ነው። ሁለተኛው አፍሊት ማርኬቲንግ ነው። አፍሊት ማርኬቲንግ ማለት ደግሞ የተለያዩ ፕሮዳክቶችን መሸጥ ማለት ነው። እኛ የሆነ ድርጅት ፕሮዳክት እንሸጣለን። ከተሸጠው ፕሮዳክት ላይ ደግሞ ኮሚሽን ማግኘት ነው። ሶስተኛው ዲጂታል ፕሮዳክቶች እና ኮርሶችን እኛው ቻናል ላይ ለምሳሌ እኔ ሃው ቱ ክሬት ዩቲዩብ ቻናል ኢን 2026 ብዬ የሆነ ቪዲዮ ክሬት አድርጌ እንደ ኮርስ እኔ ቻናል ላይ መሸጥ እችላለሁ ማለት ነው። ስለዚህ እናንተም እንደዚህ አይነት ኮንተንት ካላችሁ እንደዚህ አይነት ቪዲዮ ካላችሁ መሸጥ ትችላላችሁ ማለት ነው። አዘር ኢንካሞች አሉ። የተለያየ ዩቲዩብ ላይ የተለያየ ኢንካም የምናገኝባቸው ዘዴዎች አሉ። ቻናል ሜምበርሺፕ፣ ሱፐር ቻት፣ ጊፍት፣ ዩቲዩብ ሾፒንግ ማግኘት እንችላለን ማለት ነው። ቻናል ሜምበርሺፕ ሜምበር ሌቭል ክሬት እናደርጋለን። ዩቲዩብ ስቱዲዮ ውስጥ ገብተን ሜምበር ውስጥ እንገባና ይሄ ግን ሞኔታይዝ ለሆነ ቻናል ነው። ሜምበሮችን ክሬት እናደርጋለን። ለምሳሌ 3 ሜምበር ክሬት ብናደርግ ሌቭል 1፣ ሌቭል 2፣ ሌቭል 3 አድርገን 3 ሌቭል ካደረግን በኋላ የመጀመሪያው ሌቭል $10፣ $20፣ $30 እንደፈለግን አድርገን ሰዎች ሜምበር እንዲሆኑ ለቻናላችን ያን ብር እየከፈሉ ሜምበር እንዲሆኑ በየወሩ መንዝሊ ሜምበር መሆን ይችላሉ ማለት ነው። ሱፐርቻት እንደምታውቁ ሱፐርቻት ላይቭ ስንገባ ሰው ስጦታ ይሰጠናል፣ ጊፍት ይሰጠናል፣ ያበረታታናል። በሱም ገቢ ማግኘት እንችላለን። ጊፍትን በየቪዲዮቻችን እየሄደ ሰዎች በየቪዲዮቻችን ስር እየሄዱ ጊፍቶችን መስጠት ይችላሉ ማለት ነው። ሞኔታይዜሽን ሪኳየርመንት አብዛኞቻችሁ ወይን ታውቁታላችሁ። ኮመን የሆነው ብዙ ሰው የሚያውቀው 1000 ሰብስክራይበር እና 4000 ዋር ነው። ኦፕሽንቱ ደግሞ 10 ሚሊዮን ሾርት ቪውስ ነው። እሱ ትንሽ በ90 ቀን ውስጥ በ3 ወር ውስጥ ይሄን አቺቭ ማድረግ ትንሽ ይከብዳል ይመስለኛል፣ በተለይ ለጀማሪ። ግን ሌላ ኦፕሽን ደግሞ 1000 ሰብስክራይበር ካላችሁና 3000 ዎች አወር ከሞላላችሁ ለሞኔታይዜሽን አፕላይ ማድረግ ትችላላችሁ። በእርግጥ እዛው አድሰንስ አካውንታችሁን ከተቀበላችሁ ሞኔታይዝ አትሆኑም። ግን ቀደም ያነገርኳችሁን ጊፍቶችን፣ ሱፐር ቻቶችን ላይቭ ላይ ሜምበርሺፕ፣ ሱፐር ቻት ምናምን አክቲቭ ያደርግላችኋል። ስለዚህ ሞኔታይዜሽን እስክትሆኑ ድረስ እነዛን ገቢ መሰብሰብ ትችላላችሁ ማለት ነው። ዘ ፋይናል ትሩዝ በዋናነት በ2026 ትልቁ ሚስጥር ልንገራችሁ። በ2026 ቪው ላይ አታተኩሩ ጋይስ፣ ቪው ላይ አታተኩሩ። ማተኮር ያለባችሁ ሰው ምን ያክል እኔ ቪዲዮ ላይ ቆይቷል። ለምሳሌ የ8 ደቂቃ ቪዲዮ ብለቅ ምን ያክል ሰው እስከ ስንት ደቂቃ አይቶልኛል? 4 ደቂቃ አይቶልኛል፣ 5 ደቂቃ፣ 6 ደቂቃ። ሰው ትኩረት ማድረግ ያለብን እሱን ነው ማለት ነው። በዝርዝር እናያቸዋለን። ስትሮንግ ሁክ የመጀመሪያው ስንገባ መግቢያችን ላይ ሰውን በጣም የሚስብ ነገርና አሪፍ ነገር መናገር አለበት። ስለ ኮንተንቱ አጭር ሆኖ ግን ሰውን የሚስብና ሰውን እንዲቆይ የሚያደርግ ነገር በተሲዮን ይችላል ለ15 ሰከንድ ምናምን እሷን ነገር ጣል ማድረግ አለብን ማለት ነው። ሁለተኛው ክሊር ኒች ነው። ቅድም ነግሬያችኋለሁ። ዲፋይን ዮር ኮንተንት ኤሪያ። ኮንተንታችን ምንድነው? የኔ ኮንተንት ኤሪያ ምንድነው? ለምሳሌ የምግብ ዝግጅት ከሆነ ሌላ ኮንተንት መቀላቀል የለብኝም። የምግብ ዝግጅት ለሚፈልጉ ሰዎች ዩቲዩብ ሼር ያደርግልኛል ማለት ነው። ስለዚህ ዲፋይን የሆነ ኒች ሊኖረን ይገባል። ቴክኖሎጂ፣ ኢንተርቴንመንት፣ የምግብ ዝግጅት፣ የኳስ የፈለግነው እኛ ክሬት ስለምናደርግ ኮንተንት ግን ዲፋይን አድርገን እዛም ከማለት አንድ ኮንተንት ሊኖረን ይገባል ማለት ነው። ሶስተኛው መጀመሪያ ላይ እንዳልኳችሁ ፕሮቫይድ ሪል የምሰራው ኮንተንት የምር ለሰው ይጠቅማል ወይ? አሁን ቪዲዮ የምሰራው ጀስት ለመልቀቅ ብቻ ነው? ሰዓቴን ጠብቄ ለመልቀቅ ብቻ ነው ወይስ ይሄ ነገር ሰዎች ትምህርት ያገኙበታል፣ ይጠቀሙበታል፣ ይዝናኑበታል የሚለውን በደንብ ማሰብ አለ። ስለዚህ ቪዲዮ ሲሰሩ በደንብ ተጠንቅቃችሁ አሪፍ ኮንተንት ማዘጋጀት አለባችሁ። አራተኛው ኦዲየንስ ትራንስ ነው። ቢልድ ዮር ሎያል ኮሚኒቲ ቢልድ ማድረግ አለብን። ለምሳሌ
እኔን ምሳሌ ለማድረግ እኔ ስለ ዩቲዩብ፣ ስለ ቴክኖሎጂ፣ ስለ ሳይበር ሴኩሪቲ በአጠቃላይ ስለ ቴክኖሎጂ ቲኮች፣ ትሪፖች፣ ሀውቱ ጋይድስ ምናምን ነው የምለቀው። እነዚህን የሚፈልጉ ሰዎች ሪል የሆኑ ታማኝ የሆኑ ኮሚኒቲዎችን ቢውልድ ማድረግ አለብኝ ማለት ነው። ሶ በ2026 ጋይስ በ2026 ስለ ቪው አትጨነቁ። መጨነቅ ያለባችሁ ስለ ኮንተንታችሁ ነው። ኮንተንታችሁን ምን ያክል ሰው አየው ምን ያክል ሰው አየው እንጂ ቪው 100 ሺህም ቢሆን ምን አትጨነቁ። መጨነቅ ያለባችሁ ስለ ቪዲዮ ኳሊቲ ስለ ኮንተንቱ ነው። ያ ብዙ ሰው ኮንተንታችሁን ምን ያክል ረጅም ሰዓት ምን ያክል ቆይቶ አየው እስከ መጨረሻው አየው ምናምን የሚለውን በደንብ መጨነቅ አለባችሁ። የዛሬው ዝግጅቴን ይመስላል። በጣም ጠቃሚ ዝግጅት እንደሆነ ተስፋ አደርጋለሁ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። ቤተሰቦች በ2026 የዩቲዩብ ቻናላችሁ እንዲያድግላችሁ ከፈለጋችሁ ቪው ላይ መጨነቅ የለባችሁም። እናንተ መጨነቅ ያለባችሁ ቪዲዮውን የሚያየው ሰው ምን ያክል ቆይታ አድርጓል። ለምሳሌ የ8 ደቂቃ ቪዲዮ ከለቀቃችሁ ቢያንስ ግማሽ የ4 ደቂቃ ቪዲዮ ያ ሰው ማየት አለበት። ስለዚህ እይታ ላይ ቪው ላይ ሳይሆን መጨነቅ ያለባችሁ የሰው ቆይታ ላይ ነው። ቤተሰቦች ዝግጅቱን እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በሌላ ዝግጅት እስክንገናኝ መልካም ቆይታ